ብሩክ ከጠላም ደግሞ ጠላ ነው። ከዚህ በኋላ ወደ ብሩክ መመለስ በጭራሽ አይታሰብም። ማይሆን ነገር ነው። እንዴ ሞገስ ዲዛውን እንዴ ሰላም የምሳሌ ድራማ ፋሚሊዎች የምሳሌ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ ሁሉ አማን ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ ሁሉ አማን ሁሉ ፋይን ነው። ዛሬ የምሳሌ ድራማን እንዴት አያችሁት? እውነት ለመናገር በጣም አሪፍ ነው። አድቬንቸር ሲጫወት ነበር፣ ጫካ ለጫካ ሲሮረቱ ወይኔ ምሳሌ ድራማ ባለፈው ብሩክን ያስወጡት ከተማ ውስጥ የሆነ እንደ አዳራሽ ቤት ውስጥ ያለ ነገር ውስጥ ነው ብሩክን ለማውጣት ሙከራ ሲያደርጉ የነበሩት። አሁን ደግሞ ዛሬ የሄዱበት ቦታ ጫካ ወንዝ ምናምን ያለበት ተመችቶኛል። ለማንኛውም እውነት ለመናገር የሆነ ቫይቡ በጣም ደስ ይላል። ብሩክን ለማዳን የሚደረገው ትግል ተጧጥፎ ቀጥሏል በጣም ደስ በሚል ሁኔታ። እንግዲህ በፊት ለፊት ሰብረው ለመግባት ነው ያሰቡት። ይሳካላቸዋል ወይስ አይሳካላቸውም የሚለውን አብረን የምናየው ይሆናል። እስቲ ይሳካላቸዋል ወይስ አይሳካላቸውም? ምን ታስባላችሁ? እስቲ ያላችሁን ግምት፣ ያላችሁን ሀሳብ፣ ያላችሁን እይታ፣ ያላችሁን አመለካከት በቀጣይ ላይ ይፈጠራል ብላችሁ የምታስቡትን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል ደግሞ ኤፍራታ በጣም ተጨንቃለች። ኢቭን ኢፍ እነ ቅድስት ጋር ቢሄድስ ይደብቁኝ ይሆን ይከላከሉልኝ ይሆን እያለች ከጓደኛዋ ጋር ስታወራ ነበር፣ ከማህሌት ጋር ስታወራ ነበር። ነገር ግን ያ እንደማይሆን ስትነግራት ነበር። ያም ቢሆን ቅድስት ራሱ ወደ ውስጥ እንደማታስገባት ከዚህ በፊት ምን እናደርጋት እንደነበረ ምናምን ስትላት ነበርና ያ የማይሆን ጉዳይ ነው። እንግዲህ ሞገስና ሉላ ደግሞ ከዚህ ለመሄድ አስበዋል። ብሩክን ካስወጡ በኋላ ፕሮሰስ አድርገው ወደ ካናዳ ለመግባት አስበዋል። ይሳካላቸዋል ወይስ አይሳካላቸውም የሚለውን አብረን የምናይ ይሆናል። በሌላ በኩል ዳጣ ናት። ዳጣ ያው አዲሷ ቤተሰቦቹ ጋር ነው ያለችው። ከዛ ሰፈር ወደዚህኛው መመለስ ፈርታለች። ምክንያቱም ዝናን ከመፍራቷ የተነሳ ነው። ዝና ጥቃት ይፈጽማል ምናምን በሚል ያው ገና አዲስ ቤተሰብ ስላገኘች መኖር በጣም ትወዳለች፣ መኖርን ትናፍቃለች እና ትፈራለች ላለመኖር። ስለዚህ ያው እዛው ሰፈር ነው ያለችው። ብቻ እነ ሞገስ ጨክነው ገብተውበታል። ይሳካላቸዋል ወይስ አይሳካላቸውም የሚለውን አብረን የምናይ ይሆናል። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ